ሰበር ዜና ከተለያዩ አካባቢ የተወለዱ ልጆች በሶሻል ሚዲያ የሚያደርጉት ስድብና ካፋቸው የማይጠበቀውን ንግግር ማድረግ በእግዚአብሔርም ዘንድ በሰውም ዘንድ አጸያፊ እንደሆነ በመጽሐፍ ቅዱሳችን ተናግረው እኛ ወገኖቻችን እንግዲህ ከተለያዩ አካባቢ ወደ ስደት የተመርነው የወለዱ አባቶቻችንና የወለዱ እናቶቻችን ለመሳደብም ሳይሆን ወይም ለመስደብም ሳይሆን ሰርተን ኑሯችንን ለማሻሻልና ኢኮኖሚያችንን ለመለወጥ ወጣን እንጂ ወገኖቻችንን ካፋችን የሚያሳፍረውን ንግግር እያደረገን ልናሸማቅቃቸው እንዳልሆነም እናገናዝባለን። በደቡብ አፍሪካም ሲመጡ የተለያዩ ሀገራትን ሲጓዙ በመንገድ ላይ የሚበሉትንና የሚጠጡትን አጥተው በመንገዳቸው ውሃ ሽንትን እንኳን እየጠጡ ጥማታቸውን እያቋቋሙ ወደ አሰቡበት ከደረሱም በኋላ እዚህም አገር ከገቡ በኋላ ብዙ ወንድሞቻችን በስድብ ህይወታቸውን እያቆሸሹ እንደሆነም በተለያዩ ሰዎች ፊት ለፊት ላይ እየተገለጠም ይገኛል። ለመሆኑ ይህ ድርጊት በሰውም ዘንድም በእግዚአብሔርም ዘንድም ትልልቅ የሆነ ቁጣን እንደሚያወርድ እንዴት ላላገናዘቡት እንደሆነ አልገባኝም። ለመሆኑ ከዚህ ድርጊት ተቆጥቦ በጊዜው ካልተመለሱ በማይታዘዙ ልጆች ላይም እግዚአብሔር እንደሚቆጣ እግዚአብሔር አምላካችን በመጽሐፍ ቅዱስ ይናገራል። ማንኛውም ሰው ከዚህ ድርጊት ተመልሶ ወላጅ አባቱንና ወላጅ እናቱን እየሰደበ ህይወቱንም ከሚያቆሽሽ ወደ እውነተኛ አምላክ ተመልሶ የእግዚአብሔርን ቃል ሁል ጊዜ በጊዜው ቢሰማ ነገ የተሻለ ህይወት እንደሚኖር በመጽሐፍ ቅዱሳችን ይናገራል። ማንም ሰው መኖር ያለበት ለፈጠረውና ለፈጠራ ብቻ እንደሆነ ለዓለም መገዛት ሳይሆን የዓለም ነገር ህይወቱን ሊያጠፋ እንደሚችል መጽሐፍ ቅዱስ ይናገራል። ከዚህ በጊዜ ብትመለሱ እግዚአብሔር አምላካችሁ እናንተን ይወዳል። እናመሰግናለን።